ባልሆነ ሰይፍ ይወድቃቱ በጽዮን እቶኑም በኢየሩሳሌም የሆነ እግዚአብሔር ይላል። በጌታ ስም አነባዋለሁ። አሶር ሊወድቅ ነው ይላል እርሱ። የእግዚአብሔር ሕዝብ ስማ አዳምጠኝ በርጋታ። አሶር ሊወድቅ ነው በኃይለኛ ሮምታ። ሊወድቅ ነው አሶር እንጃለት ዘንድሮ። ወደ ሰማይ ወጣ የሕዝቡ እሮሮ። ብቻ አንተ በርታ በጸሎትህ ትጋ። የሰው ባልሆነ ሰይፍ አሶር እንዲወጋ የእግዚአብሔር ቃል ይላል በእውነት ይናገራል። የሰው ባልሆነ ሰይፍ አሶርም ይወድቃል። በትንቢተ ኢሳይያስ ምዕራፍ 31 ቁልጭ አድርጎታል ነገሩን አንድ ባንድ። ፍልስጤሞች ጋር ሄደህ ያመጣኸውን አስቀጥቅጠህ ማጭድና ማረሻ ወይ ሰይፍና ጦር የቀረ እንኳ ቢኖር አራግፈው ጨርሰህ። አንተ እኮ ዕብራዊ ነህ የቃል ኪዳን ነገር ያለብህ። እግዚአብሔር ሊዋጋ የተነሳልህ። እግዚአብሔር አሶርን ሊመታው ሲነሳ አንተ ደግሞ አውርድ የሰው ጦር አታንሳ። የዳኑ አሶሮች በይደው ያወጡት የጌታን ጉባኤ በመርዝ የለወሱት ጥላቻን እንደ ልብስ የተከናነቡት ሰንሰለት ሊበጥስ እግዚአብሔር ተነስቷል። የሰው ባልሆነ ሰይፍ አሶርም ይመታል። ወገኔ ሆይ ስማ አሶር ጠንካራ ነው በሰው ሰይፍ አይወድቅም። በፍልስጤም መሳሪያ አይነቃነቅም። እሱ በሞከረው እኛም ከተራመድን ወቁት ወገኖች እንሸነፋለን። ሰይፉን ሲያነሳ ያንተን ግን አውርደህ አምርሮ ሲጠላህ አንተ ግን አፍቅረህ ሲሳደብ ብትሰማ አንተ እየመረክ ሊረግም ሲነሳ ፈጥነህ እየባረክ ብትለው ይሻላል አሶርን ባስቸኳይ ይረዳሃልና እግዚአብሔር ከሰማይ። ትባረካለህ ትሰፋለህ ሲሉህ ብቻ አይደለም ሰይፍህን አውርደው ለጌታ ድል ስጠው ተብለህ ስትባል ከመባረክ እኩል አፍህ አሜን ይበል። በእስራኤል ሰፈር ብረት ሰሪ እንዳይኖር ምድረ ፍልስጤም አጥብቆ ሲናገር እሺ ብሎ እስራኤል ትእዛዝ ተቀበለ። ነገሩ ምን እንደው መች አሰላሰለ። የዘመኑ አሶሮች ልክ እንዲሁ ናቸው። ወዲህ ተቀላቀል ወደዚህ በልጎራ ብረት አትቀጥቅጥ ስራህን አትስራ።
በእኛ አይነት ስርዓት ነገርን እየመጣ ሁልጊዜ አስላ ጌታ በቀባው ላይ እጅህን አታንሳ አምላክህን ፍራ እያሉ እያስፈራሩ ለራሳቸው ጥቅም ህዝቡን ያሳወሩ የዳኑ አሦሮች ሆዳቸው አምላካቸው ክብራቸው ውርደታቸው ወንጌልን ያደረጉት የገቢ ምንጫቸው። ታዲያ ወገኔ ሆይ ሕያው ቃሉ እንደሚናገር የሰው ህይወቱ በምድር ላይ ብርቱ ሰልፍ ነው። ታዲያ ይህን ሰልፍ በምንድን ነው የምትዋጋው? የሰው በሆነው በአሦር በትር በቂም በጥላቻ ወንድምን በመግደል ወይንስ በኤፌሶን 6 ላይ እንደተጻፈው እነሱን ለመዋጋት ወገብህን መታጠቅ በእውነት የጽድቅን ጦርን ለብሶ በሰላም ወንጌል መዘጋጀት የክፉን ፍላጻ ለማጥፋት የእምነትን ጋሻ ማንሳት። ኤልያስ ሁልጊዜ ማለት ኤልሳ ሁልጊዜ ሲያልፍ ይህ የእግዚአብሔር ሰው ሁልጊዜ በዚህ መንደራችን ያልፋል። ስለዚህ አንድ ነገር እናድርጋለችና ባሏን አማከረችው። ምን እናድርጋለች? በሰገነት ትንሽ ጎጆ እንስራለት፣ አልጋ፣ ጠረጴዛ፣ ኩራዝ እናድርግለትና እዛ ሲመጣ ይረፍ አለች። ጌታን ላሳረፉ ጌታን በውበታቸው ጌታን ባላቸው በልባቸው ዙፋን ላይ ለሾሙ ሰዎች የጎደላቸው ነገር የሚሞላበት ዘመን ነው። አሜን አሜን። የሚሞላበት ዘመን ነው። የሚያልፉበት ዘመን ነው። ምን ያደርጉ? እንዲህ አለች እኮ የእግዚአብሔር ሰው ያልፋል፣ ሁልጊዜ ያልፋል፣ ሁልጊዜ ይመላለሳል። ለምን ያጠረች ማለት ሰገነት ላይ ይገርማል። በጣም ደግ ሴት ነች። ሰገነት አለችና ሰገነት ብቻ አይደለም ቤት ብቻ አይደለም ማለት ጠረጴዛ፣ ወንበር የሚያርፍበት ይሄ ሌላ ጊዜ ዘርኳለሁ። በጣም ነገር ወንበር፣ ጠረጴዛ ከዛ ደግሞ ኩራዝ እናድርግለት ይረፍ ሲመጣለች። ኢየሱስን በቤታችሁ ላሳረፋችሁ ሰዎች ትንቢት ነው የምናገረው። ኢየሱስን በቤታችሁ ላሳረፋችሁ ሰዎች፣ ሰገነታችሁ ለሰጣችሁ ሰዎች የጎደላችሁ ነገር አለ የምታቅፉበት ዘመን አሜን እናገራለሁ። አሜን ትንቢት እንደ እምነታችን መጠን እናገራለን። ሰገነታችን ለሰጣችሁ ሰዎች የምናቅፉበት ዘመን ነው። ዘመን ነው። ዋነኛው መሻገር አለ። ትልቁ የመሻገር ነገር ከዘላለም ሞት ወደ ዘላለም ሕይወት የሚያሻግረው ሁሉም መሻገር ነው። ብዙ ሰው እኛ ከአለንበት ሀገር ከኢትዮጵያ ወደ አሜሪካ እግዚአብሔር አሻግሮን ብዙ ነገር አቋርጠን መጥተናል። ስለዚህ አሁን የምንኖረው ብዙውን የዚህ ሀገርን ባህል የዚህ ሀገር ኑሮ እየኖርን ነው። ሁሉም መሻገር ነው። ሌላው ትልቁ መሻገር ያለው ሌላ መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሲናገር እንደዚህ ይላል። ትልቁ መሻገር የዘላለም ሞት አለ። የዘላለም ሞት ከዘላለም ሞት ወደ ዘላለም ሕይወት ይቀጣ 7 ወደ ሰብሱ ያንስ ከዘላለም ሞት ወደ ዘላለም ሕይወት መሻገራው መንገዱ አንድ ነው። አሁን ባህር አይደለም። አሁን ዮርዳኖስ አይደለም። ይሄ በሞት የተከፈለ በደም የተከፈለ ደም የፈሰሰለት መሻገር ነው። እሱም የናዝሬቱ ኢየሱስ ክርስቶስ ነው። ሃሌሉያ ወገኖቼ፣ ይሄን ለምትሰሙ ሁሉ መሻገሪያው አንድ ነው። ከዘላለም ሞት ወደ ዘላለም ሕይወት መሻገሪያው አንድ ነው። እሱም እንዲህ ይላል ጌታ ኢየሱስ ክርስቶስ ራሱ እኔ እውነት መንገድ ሕይወት ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። ወደ አብ መሻገሪያው መንገድ ከዘላለም ሞት ከዘላለም ስቃይ ከዘላለም ሲኦል መሻገሪያው መንገድ አንድ ነው። እሱ ማን ነው? ኢየሱስ። በሉት ወክራችሁ እሱ ማን ነው? ኢየሱስ። እሱ ማን ነው? ኢየሱስ። ከእርሱ በቀር የሚያሻግር የለም። ከእርሱ በቀር ጽድቃችን አያሻግረንም። ከእርሱ በቀር ዝናችን አያሻግረንም። ከእርሱ በቀር እውቀታችን አያሻግረንም። መሻገሪያው አንድ ነው። የናዝሬቱ ኢየሱስ ክርስቶስ ነው። ሃሌሉያ። መሻገሪያው እሱ ነው። ለምናይ ሁሉ ለምትሰሙ ወገኖቼ ዛሬ ያልተሻገራችሁ አላችሁ። በዘላለም ሞት አፍላፍ ላይ ያላችሁ መሻገሪያው አንድ ነው። ስለ መሻገር ተናግሬያለሁ። መሻገሪያው ኢየሱስ ነው። መሻገሪያው ኢየሱስ ነው። መንገዱ ኢየሱስ ነው። ወደ እግዚአብሔር ወደ ዘላለም ሕይወት ወደ ጽድቅ ወደ ረፍት ወደ ዘላለም ረፍት የምንሻገርበት አንድ ድልድይ አለ። እሱም የናዝሬቱ ኢየሱስ ነው። ሃሌሉያ። ዋናው ትልቁ ልናገር የምፈልገው ይሄ ነው። የሚያሻገር ጌታ አለ። ዛሬ ይህን ጌታ እንጥራው። ያሻግረናል። እኛ ተሻግረናል። እኛ ተሻግረናል። እዚህ እያመለክን ያለነው ተሻግረን ነው። አሜን ሃሌሉያ። ልትሻገሩ ትፈልጋላችሁ? መሻገሪያው ኢየሱስ ነው። ቆመን እንጸልያለን። አሜን ሃሌሉያ።